የአባቴን ፈቃድ የሚያደርግ ሁሉ አለ እርሱ ወንድሜም እህቴም ነው አለ። ስለዚህ ኢየሱስ የእግዚአብሔርን ፈቃድ ስለሚያደርግ ነው የእግዚአብሔር ልጅ የተባለው። እና አሁን አንተ ደግሞ የእግዚአብሔርን ፈቃድ ታደርጋለህ ወይስ አታደርግም? አንዴ ማስማኝ የስማኝ ነው? አዎ ጥሩ መልካም። አንተ አሁን በያልከው ያለው መንገድ አካሄድ ማለት ነው ኢየሱስ ማለት የእግዚአብሔር እና እግዚአብሔርና ኢየሱስ የተለያዩ አድርገህ ነው እያሰብከው ያለው? አልጠየቅኩም፣ እኔ አላልኩም። እኔ እንደዛ ቆይ ወደ ጥያቄህን የኢየሱስ ተከታይ ነኝ አልከኝ። እሺ አልኩ። እኔ ደግሞ አንተ የምትለኝ ነው የምሰማ። የኢየሱስ ተከታይ ነኝ ስትለኝ እሺ አልኩ። ማቴዎስ 12:50 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። አንተ የኢየሱስ ወንድም ነህ ወይ ነው የኔ ጥያቄ። እኔ ደግሞ እያልኩ ያለሁት ማለት ነው ኢየሱስ የሱ ወንድም ለመሆን አቅም የለኝም። እኔ መሆን የምችለው የሱ ባሪያ ነኝ። ስለዚህ አንተ የእግዚአብሔር ባሰብክበት መንገድ ብቻ አትሂድ። አንተ ባሰብክበት ብቻ መንገድ አትሂድ። ለእኔም ስማኝ። ከአንድ ሰዓት በፊት ጀምሮ አንተ ስለዚህ እግዚአብሔርን ትእዛዝ አትፈጽምም ማለት ነው? አዎ፣ ሙሉ ለሙሉ የእሱን የመፈጸም አቅም ላይኖረኝ ይችላል። በቻልኩት መጠን ግን እሱን እፈጽመዋለሁ። ይህ ማለት ደግሞ ስማኝ፣ አሁን እያልኩ ባለው መሰረት እኮ ቆይ፣ አሁን እያልኩ ባለው መሰረት እኮ ስለዚህ የኢየሱስ ወንድም አንተ ወንድም ስማይማ፣ አሁን አንተ የመሐመድ ወንድም ነህ። ሁላችንም ከአዳም ጀምሮ እና ለምንድን ነው አንተ ስለኔ እየጠየቅከኝ ያለው? ይሄ አንተ የመለስከው እኮ ለሱ ለኔ ጥያቄ መልስ ነው። ወንድም ማለት እኔ እኮ ወንድሜ ናቸው አልኩ። አንተ ግን እኔ የአምላክን ትእዛዝ ስለምፈጽም ነው። አንተ አዎ ጠየቅኩ እኮ። አንተ ግን ኢየሱስ ወንድሜም እህቴም እናቴም ነው ብሎ ተናገረ። ገብቶሃል? አንተ ደግሞ የኢየሱስ ተከታይ ነህ ካልክ በኋላ ኢየሱስ ወንድም ነህ ወይ ስልህ አይ አይደለም ባሪያው ነኝ አልክ። ስለዚህ የኢየሱስ ተከታይ አይደለህም አንተ። ስማይማ እንዴ፣ ከዛ ለመጠየቅ ያሰብኩ እኮ አውቄዋለሁ። ወንድም ስለዚህ የኢየሱስ ተከታይ አይደለህም ማለት ነው። ስማይማ፣ ወንድምን ለማምለክ ነው ምናምን ልትለኝ እንደፈለግኩ እኮ ገብቶኛል። ግን በአንተ ጥያቄ መሰረት ያንተ መልስ የኔ መልስ እንደሆነ ለመናገር ፈልጌ ነው። ወንድምን ታመልካለህ ወይ? ኢየሱስ የኔ ወንድም አይደለም የኔ ፈጣሪ እንጂ። ወንድምህን ታመልካለህ ወይ? ወይ አመልካለሁ ወይ አላመልክም፣ ያንተ ምርጫ ነው። እኔ ጥያቄ አመልካለሁ። እስኪ አመልካለሁ። በደንብ ይሰማል። በደንብ አመልካለሁ። በደንብ አመልካለሁ። ቀጥል። እሱስ ወንድምህስ የሚያመልከው አምላክ አለው? ኢየሱስ የለውም። ራሱ አምላክ አይደለ እንዴ? ለምን ሌላ አምላክ ያመልካል? ሰምተኛል? ሰምተኛል ወይ? ሄሎ ይሰማል አለ ይሰማል። እስታካል ጎነ መሰለኝ። አዎ ችግር የለም ይመጣል። እንዴት ነህ ታዲያ? ነብዩ ናይብላ ስምህ ማን ነው? ችግር የለውም። በትግርኛ ስለሆነ ነው። የብርሃን ማለት ነው። የብርሃን። እሺ የብርሃን ይሰማል። እስታክ ሆኖ ነው ይመጣል። እሺ አዎ የዋይፋዩ ችግር ነው መሰለኝ። አዎ ሌሎቹ ተኝተዋል። እሱ ግን እንግሊዞት ነው ኔትወርክ ለረጅም ሰዓት ስለቆየ መርሃባ። እሺ ምን እናውላ? የፈለግሽውን በምን ምክንያት ከኢየሱስ ጋር አይሰማም እንዴ? የኔ ድምፅ አይሰማም? ማን ነው ሚት ያደረገኝ? አንቺ ነሽ ሄሊንደ? እኔ እኮ እያወራሁ ነበር። እኔ እኮ አይሰሙኝም እንዴ እያልኩ ነው። ለካ ጎንበስ ስላለው
የዋይፋይ ችግር ነው ሚቶኝ ነው የኮኔክሽን ነው። ኦኬ እሺ እንቀጥል። ጳውሎስ ኢየሱስ አምላክ እንዳለው እንዲሁም ደግሞ ሲያመልክ እንደነበረ ወንጌላቶችም ግበዋል። አሳይ ኦኬ ስማ የምታሳይ ቆይማ የምታሳይን ግን ከመጽሐፉ ውጪ ሌላ እንዳይሆን። አይ መጽሐፍ ነው እንጂ መጽሐፍ ቅዱስ ይቻላል እነሱ ይብለዋለህ። ሚውት እያደለክ ነው። ማን ነው ሚውት የሚያደርገኝ? እኔ እኮ እያወራሁ ነው። ጌታዬ ሆይ እኔ ብቻዬን እየለፈለፈ ደስ አይልም። ተው መግለጥ አላቸው። በቪዲዮ ላልክ እንዴ? በቪዲዮ ላልክ በቪዲዮ ነው የምታሳየው? አዎ በትልቅ አድርግልኝ። እንደዚህ አታምነኝም? እዚህ ኮመንት ላይ ብለጥፍልህ እንደሱ የሚባል ነገር የለም። ምክንያቱም ሌላ ሞባይል ስለያዝኩ እንዴት ሁለተኛ ቆሮንቶስ ኮፒ ያደረጋችሁ ፔስት አድርጉ ይችላል። ኦኬ ቪዲዮ ልክፈትልሽ። እኔ ሁለተኛ ቆሮንቶስ የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረከው። የብራሂማ እየሰማሁ ነው። ራሴን ላነበው ቆያ እንዴ። ይሄን አባት የመጽናናት ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። መልካም አንብቤዋለሁ። የማርክ ያርክበት ቦታ እሰማለሁ አይደል? አዎ መልካም። አሁን ሌላም ልጨምርልህ። መልካም ሌላም ልጨምርልህ ደግሞ ብዙ ነው የምሰጥህ። የሉቃስ ወንጌል አየው ምዕራፍ 6 ቁጥር 12 ላይ በዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። አየው። አዎ አሁን ለምን እንደዚህ አምላክ ከሆነ ለምን እንደዚህ ያደርጋል ምናምን ልትለኝ ነው አይደል? ያው ራስህን በልቅ ኦሬዲ እኔማ ብያለሁ አይደለም። ጥያቄህን እንደዛ ስለሆነ እኮ ነው። ጥያቄህን እንደዛ ስለሆነ አሁን ትንሽ መለስ አድርገውና ሁሉን እያየ እያነበበ ልናገር ፈልጋለሁ። ትንሽ መለስ አድርገው። አዎ መልካም። ቆይ ትንሽ ደፋ አድርገው ወደኋላ አሳይ። በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ ይባላል አይደል? መልካም። ይሄ ተግባር ማለት ነው የአዳም ተግባር ነው። ከገነት ከተባረረ በኋላ ማለት ነው። ሲኦል አይደል የተወረወረው? ሉቃስ እኮ ነው ተግባር። የማን ተግባር? አዎ ገብቶኛል። ኧረ አዳም ነው አትባላ ታዲያ። ኢየሱስ ለብሶ የመጣው የአዳም ስጋ አይደል እንዴ? አይ የአዳም ስለሆነ ኧረ ቢስሚላ አይደለም። ስማ ልብ ደንዳና አይሁን። ሲጸልይ ያደረው ማን ነው? ስማሁን አንተን ኢየሱስ። አመሰግናለሁ። በቃ ኢየሱስ ነው። ይሄው ጨረስን። አሁን ማብራራት ብዙ እንትን አይደለም እኮ ስላልፈለክ እኮ ነው። አንተ ስላልፈለክ ሲጸልይ ያደረው በቃ ጨረስን እኮ ወደ አምላክ ወደ እግዚአብሔር ሲጸልይ። ስማ አሁን እየሸሸኸኝ ነው አንተ። ከገባህ መጀመሪያ ሐሳቤን ልታዳምጠኝ ይገባሃል። ምን ላድርግልህ? ገብቶሃል አይደለም? ሐሳቤን ታዳምጠኝና የመቀበልና ያለመቀበል ሁኔታ ያንተ ይሆናል። ከፈለግ ሽሽ፣
ናጽነቱን ኢየሱስ ሰጥቷል እኮ። ምን እኔ መቼስ ናጽነቱን አልናፍግም። የታ አባቱ ለምን እሸሻለሁ? አንተ አሁን ቅድምን ብለኸኛል። አዎ የኢየሱስ ወንድም አይደለሁም ማለት አንደኛ አንተ በቃ የኢየሱስ ተከታይ አይደለህም። ኧረ እባክህ ተው እንጂ ማለት ከነገርከኝ አንጻር ማለት ነው እኮ ላስረዳህ ነበር የፈለኩት እኔ። አንተ እየሸሻኝ ነው ከገባህ። ወይ ጉድ! ይቅርታና የብርሃን ባይብል ያነበበ ሰው ጋር እናውራ። ይቅር ማለት ስላነበብኩ መሰለኝ እኮ ደፍሬ ያወራሁት ያለው። ባላነብ ኮመንት ላይ የደደቦች መጽሐፍ ያቅተኛል መስላ። ግን የማውቀውን የደደቦች መጽሐፍ አይደለም ባይብል ስላነበብኩ ገብቷል። እየተከራከርኩ ነው። አለበለዚያ እንደ ኮመንት የሚጽፉ ከነሱም ጋር አብጅሬ እኮ መጻፍ ይችላሉ ነበር። ግን እኔ ስለማውቅ ነው ወደ አንተ ለማውራት የፈለኩት። እየተግባባን አልመሰለኝ። ምን አለ መሰለክ አሁን ይናገራ በቃ እናዳምጥ። ደቂቃ ስንት ደቂቃ? አንድ ደቂቃ ልስጥክና በአንድ ደቂቃ ውስጥ ሀሳብህን ማስቀመጥ ሀሳብህን ጠቅልላ። መልካም ይቻላል፣ ችግር የለውም። ከመጽሐፉ ጋር ተቃራኒ ሀሳብ ስላለህ ነው። ይኸውልህ ምንድን ነው እንደዛ? ይኸውልህ እኔ ሰከንድ እየተጋፋህ ነው። አዳምጠኝ የኔ ወንድም። ካውንተር እያረክብኝ ነው። ገብቶሃል? 10 ሰከንድ ከዛም በላይ ከሰርኩ እኮ። ከተቻለ መልስልኝ አንድ ደቂቃው። ኧረ ሙሉን ነው የምሰጥህ። ወይ የተሸራረፈ መስሎ ችግር የለም። ከነ ሙሉ ማለት ነው። እኔ ላይ እየቆጠረ እኮ ነው። ችግር የለም፣ ችግር የለም። እንጨምርልሃለን። አብሽር፣ ቀጥል። መልካም እሺ፣ እቀጥላለሁ። ኢየሱስ ወደዚህ ምድር የመጣው ማለት ነው ገብቶሃል? የአዳም ስጋ ለብሶ ነው የመጣው። ትንሽ ለአማርኛ ትግርኛ ስለማወራ ትንሽ ይከብደኛል። ግን ኧረ እንደውም ጎበዝ ነህ። እንደውም ሁለተኛ ወይ ሶስተኛ ወይ አራተኛ ቋንቋ ሊሆን ይችላል። እንደውም ጎበዝ ነህ። ቀጥል። እሺ፣ ከእንደገና አድርጊለት። አው ጨምርልኝ። አንድ ደቂቃ ወይስ ልጨምርልህ? ብልሃኒ 3 አድርግልኝ። ችግር የለውም፣ 3 አድርግልኝ። መልካም። አሁን ሁላችሁም አዳምጡኝ። ኢየሱስ ወደዚህ ምድር ሲመጣ ማለት ነው የአዳም ስቃይን መከራውን ሁሉ አይቶ ከ5 ቀን በኋላ እመጣለሁ ብሏል። ከዛም በኋላ ኢየሱስ ወደዚህ ምድር ሲመጣ የአዳም ስጋ ለብሶ ነው የመጣው። ይህም ደግሞ የአዳም ስጋ ሲለብስ ወደዚህ ምድር ሲመጣ መከራው ሌላው ሁሉም እንደሚቀበል በነቢያቶች ተነግሯል። በነቢይ ኤልያስ ሁሉም ታላላቅ የሚባል ነቢያቶች። ሌላም ማውራት የምፈልገው እኔ ኢየሱስ ወደዚህ ምድር ሲመጣ እንደ ሰው በልቷል፣ ጠጥቷል፣ ሁሉም ነገር እንደ ልጅ ሆኖ አድጓል። እስከ 30 ዓመት ድረስ አድጓል። ከዛም መጽሐፍ ቅዱስ የሚያስተምረው ከ30 ዓመት በኋላ የአዳም ሁሉ አዳም በሲኦል ላይ እየተገረፈው የነበረው ሁሉ በምድር እንደተገረፈው ያስተምረናል። ሲቀጥል አንተ እያልክ ያለው ጸልዋል ምናምን እያልክ ነው። ልክ ነው። እሱ የጸለየበት ምስጢር እኛን ለማስተማር ነው። ገብቶሃል? እንጂ እሱ ሌላ አምላክ ኖሮት ማለት አይደለም። እግዚአብሔር ኢየሱስ ማለት ስላሴ ማለት ነው። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ይባላል። ወልድ ወደ ምድር መጥቷል። ይህ ማለት ደግሞ በስጋ የመጣው ወልድ እንጂ ሌሎቹም እዛ ቀርቷል ማለት አይደለም። አምላክ ነው፣ መለኮት ነው። እዛ ጋር አለ፣ እዚህ ጋም አለ። ሌላ ያጸልያል እያልክ የነበርከው ማለት ነው። ወደ ማንም ጸልዮ ችግር የለውም። ራሱን ከራሱ ነው ያስታረቀው። ሌላ ማውራት ይችላሉ። ደቂቃውን ትንሽ ገፋ ያርግ ነው። ግን ይህም ማለት ነው እናንተ ካሁን በኋላ ነፃ ናችሁ አለ። ለሚያምኑትን ለማያምኑት ነው የተሰዋ። ሲቀጥል የእናንተ ኢየሱስ ማመን አለማመን
ምንም ከሱ ክብር የሚቀንሰው ነገር የለም። ወደፊትም ለራስ ስትል ነው ኢየሱስ ማመን ያለብህ እንጂ ወንድሜ፣ አንተ እንዳልከው ወንድሜ በስጋ ወንድም ነው እያሰብክ ያለው፣ ችግር የለውም። ለራስ ስትል ጣፍጥ፣ አለበለዚያ ግን ያልቅልሃል። ደቂቃ ያለቀ ነው። መልካም ሁሉ ተመኘው። ደህና ሁኑ። አለ ጨምልልሃለሁ ብልሽ ጨምልልሃለሁ። ደቂቃ ካልጨረስክ ሀሳብክ እኔም አልጨረስኩም። ሙሉ ቀን በወራ አልጨርስም። አይ በጣም ቬሪ ሶሪ። ኖርማል ነው፣ ችግር የለውም። ምን አለ መሰለክ ማለት ምንድን የነገርከን አሁን ምንድነው ወደኛ ያስተላለፍከው ነገር? ወደ እናንተ ያስተላለፍኩት ኢየሱስ ለእናንተና ለእንደኔ ሰዎች የከፈለው መስዋዕት ሁሉ ነው። ቅድም እኔ ምን አልኩ መሰለ? ይቅርታና እኔ ካነበበ ሰው ጋር ባወራ ደስ ይለኛል። ግልጽ ነው። ካነበበ ሰው ጋር ላወራ የምለው ለምንድን ነው? ቢያንስ ሀሳቡን አደራጅቶ እንዲያወራኝ ስለምፈልግ ነው። ጀስት እንደ ምእመን ዝም ብለን እንካ ሰላም ማለት እንዲህ ዝም ብሎ መጓተት ምናምን ከሆነ ጀስት አንድ አማኝ ለእምነቱ ካለው ቀናኢነት ወይም ደግሞ ለእምነቱ ካለው ክብር፣ ፍቅር የተነሳ ዝም ብሎ በሙቀት ሊናገር ይችላል። ገብተዋል? ግን እኔ ምንድነው ያልኩ ቅድም መሰለ? የኢየሱስ ተከታይ ነው ወይ ስልህ አዎ አልክ። አሁን እኔ እንዴት ሐሳብን ቁጭ እንደማደርግልህ በደንብ ተከተለኝ እሺ። ገና ስትገባ የኢየሱስ ተከታይ ነው ወይ አልኩ። አዎ አልከኝ። እሺ አልኩኝና ኢየሱስን ይሄ ልጅ ይከተላል ወይስ አይከተልም? የኢየሱስን ትእዛዝ ይፈጽማል ወይስ አይፈጽምም ብዬ ቼክ ለማድረግ ምን አደረኩ? የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ሜንሽን አረኩኝና በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው ብሏል ኢየሱስ። ኢየሱስ ወንድምህ ነው ወይ ስልህ አይ አይደለሁም የሱ ባሪያ ነኝ አልክ። ስለዚህ አንተ የእግዚአብሔርን ትእዛዝ አትፈጽምም። ኢየሱስ ያስተማረው የእግዚአብሔርን በሰማያት ያለውን የአባቴን ትእዛዝ ፈጽሙ፣ ከዛ ከሱ ጋር ስትፈጽም እንትሆነ ከኢየሱስ ጋር ወንድም ትሆናለህ። ይህን ሳስቀምጥልህ አይ እሱ የኢየሱስ ባሪያ ነኝ እንጂ ወንድም አይደለሁም ልሆንም አልችልም አልክ። ስለዚህ አንተ የኢየሱስ ተከታይ አይደለህም አልኩ። አንተ ከዛ ደግሞ እንደዚህ አምላክ አለው ብለህ ልትለኝ ነው? ወንድምህን ታመልካለህ ወይ ብለህ ልትለኝ ነው አልክ። የቅድሙን ልጅ ስጠይቀው ስለሰማህ አዎ ራስን ጠይቅ አልኩ። አዎ አመልካለሁ አልክ። ኢየሱስስ የሚያመልከው አምላክ አለ ወይ ስልህ እሱ የሚያመልከው የለውም ራሱ አምላክ ነው አልክ። አየው እንዴት እንደምከታተልህ። ከዛ እኔ ምን አመጣሁልህ? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ያለውን የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለውን የቆሮንቶስን አመጣሁልህ እንደ ማስረጃ። እሱም ብቻ አይደለም፣ ሉቃስ 6:12 ላይ ሌሊቱን ሙሉ ሲጸልይ እንዳደረ ወደ እግዚአብሔር ሲጸልይ እንዳደረ አመጣሁልህ። ይህን ሁሉ አስረዳውክ። አየህ ሀሳብ አደራጅቶ ማስቀመጥ ማለት እንደዚህ ነው። ከዛ አንተ መጣህና ከዚህ ተቃራኒ የሆነ ሀሳብ ደግሞ እያነሳህ ነው። ስለዚህ በአጭሩ አንተ የኢየሱስ ተከታይ አይደለህም። አሁን እኔ አንድ ነገር ልንገርህ። እኔ እንደው በቃ ትንሽ አነስ ያለች ነገር ላውራክ። ለምሳሌ ኢየሱስ ማንን ነው ያመለከው? የኢየሱስ ክርስቶስ አምላክና አባት የተባለው ማን ነው? ይደገም እስኪ። የኢየሱስ ክርስቶስ አምላክና አባት የተባለው ማን ነው? አምላክ የለውም ሲጀምር፣ አባት ግን እግዚአብሔር አብ ነው። አመሰግናለሁ። እግዚአብሔር አብ ነው። ኢየሱስ ሲያመልክ የነበረው ወደ አብ ነው አይደል? እያመለክ አልነበረም። አይ ይሄማ ካፈርኩ አይመልሰኝ ነው። መጽሐፉ ሲጸልይ ያደረ አምላክና አባት
ኖ ካፈርኩ አይመልሰኝ ተረት ነው። እሺ አንተ ላስረዳህ እንዴ ከስሜት ውጭ ሆንና አንተን ራስህን ማምለክ ትችላለህ። መልካም አንተን ራስህን ማምለክ ትችላለህ። እኔማ ፍጡር ስለሆንኩ አምላኬን ነው ማመልከው። ሁለተኛ ነገር ደግሞ አምላክ እንኳን ባላመልክ ለተፈጥሮ እገዛለሁ። ለተፈጥሮ እገዛለሁ ብሎ ለተፈጥሮ እገዛለሁ ከአምላክ በፊት አይደለም አይደል? ለተፈጥሮ እገዛለሁ ብሎ ማለት አዳምጠኝ። እኔ የኔ አመለካከት ለምሳሌ አምላክን የለም ብዬ ባምን ለተፈጥሮ እገዛለሁ ብሎ ማለት ሳልወድ በግድ ለአምላክ ሕግና ስርዓት እገዛለሁ። ለምሳሌ ህይወት ካለ ሞት አለ። ለሞት ተገዥ ሆናለሁ። ህይወት እስካለኝ ድረስ ገብቶሃል? አየር ወደ ውስጥ ያስገባለሁ፣ አስወጣለሁ። ለስርዓተ ትንፋሳ ተገዥ ነኝ ማለት ነው። እበላለሁ፣ እጠጣለሁ። ለዳይጀሽን ወይም ደግሞ ለስርዓተ ምግብም በለው ምን ተገዥ ነኝ ማለት ነው። ይርበኛል፣ ይጠማኛል፣ እበላለሁ፣ እጠጣለሁ። አየህ፣ ለነዚህ ነገሮች ተገዥ ነኝ ማለት ነው። እነዚህን ነገሮች ደግሞ የፈጠረ አንድ አምላክ አለ። ያንን አምላክ ተገቢ ክብሩን ካላመለኩት አምላክ የለም ብሎ ማለት አይደለም። እሱ የፈጠረው እንትን አለ፣ ስርዓት አለ፣ ይሄ ፍጥረት ዓለም ውስጥ ማለት ነው። ለዛ ነገር እንደገዛ ሆናለሁ። አየህ፣ አምላክ ለፈጠረው ስርዓት ተገዢ ነኝ ማለት ነው። ነገር ግን ያንን አምላክ ተገቢ ክብሩን አከብረዋለሁ ወይ አመልከዋለሁ ወይ ሌላ ጉዳይ ነው። አየህ፣ አሁን አንተ እየተምታታብህ ያለው መጽሐፉ ኢየሱስ አመለከ ይላል። ጳውሎስ ራሱ አምላክ አለው እያለ አይ አንተ ደግሞ ጭራሽ በጭራሽ የለውም ትላለህ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው በድንቆች በምልክቶች በተአምራት ከአምላክ ዘንድ የተገለጠ ሰው ነበረ ይላል። አየው፣ አሳይ አቤት እያሳየህም ብትሆን ደስ ይለኛል። በቃሌ እኮ ነው የነገርኩህ። ኦኬ እሺ፣ በቪዲዮ ላውጣልህ። መልካም በቃሌ የሸመን ሐዋርያት ሥራ ምዕራፍ 2 አየው፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው በተአምራት በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። አላየው? ውረድ 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 ይለኛል እንዴ? ሰው ነው ወይንስ አይደለም? አይደለም። ቆይ የነገርኩህ አይደለም። ባይብሉ አይደለም ባይብሉ ብቻ አይደለም። አንድ ቁጥር ብቻ አታንብብ፣ ወረድ በል እኮ። በተአምራት ከአምላክ ዘንድ የተገለጠ ሰው ነበረ አለው ጳውሎስ እኮ። ወረድ ብለህ ብታነብ አይሻልም? ምን ልውረድልህ? ምን ስለማን እያወራ እንደሆነ እኮ አልገባህም አንተ ራስህ። ስለማን እያወራ ነው? አንብበዋ፣ በራስህ ብታንብበው አይሻልም? አልገባህም ያልከኝ ስለማን እያወራ እንደሆነ ስላወቅህ ነው አይደል? ስለማን ነው የሚያወራው? አላወቅም ካልከኝ የተሳሳትኩትን አረመኝ። ስለማን እያወራ ነው? ይሄው ታች አለ። ምን አለ ወደ ታች? እስኪ ንገረኝ። ቆይ አንብቤ ባወራ አይሻልም እኮ። ስለዚህ አላወቅም የምትለኝ ሳታቅ ነው ማለት ነው። እሺ አንብቤ ዋለው፣ ችግር የለውም። ስለዚህ ይሄው ሰው ነው አለ። አዎ አለ፣ ግን ሰው ብቻ አይደለም። ይሄን ገብቶሃል አይደል? አይደለም መሳቅ እኮ አያስፈልግም አንተ። ለዚህ እኮ ነው እኔ ካነበበ ሰው ጋር ላውራ ስልህ እምቢ አሻፈረኝ ያልከው ለዚህ ነው።
እንዴ መጽሐፉ ከአምላክ ዘንድ የተገለጠ ሰው ነበረ፣ በታምራት በድንቆች በምልክቶች የተገለጠ ሰው ነው ይለዋል ብዬ ስል፣ አዎ ግን ሰው ብቻ አይደለም አንተ ነው የምትጨምረው እኮ። ሰው ማለት እኮ ልክ እንዳንተ ምንም አቅም የሌለው ማለት እኮ ነው። እኔ የምልህ ብልሃንዬ የኔ አለክልኝ አይደል? አዎ ለሌላ ጊዜ ፍጹም አውቃለሁ ስለማውቅ አይደል እንዴ አምጣ አሳየኝ ምልህ ብለህ ከምትናገር ያቅሜ መልሳለሁ። የቻልኩት ያልቻልኩት ደግሞ ያው እንግዲህ ሌላ የሚያውቁ ሰዎች ያብላሉልሃል ወንድሜ ብለህ ብትለው መልካም ነበር። አትደክሙም ነበር። ግን እኔ አሁን ግራ ይገባኝ፣ ፈጣሪ አንድ ነው፣ ሰውም ነው አምላክም ነው ነው የምትለኝ? አዎ በእርግጥ እውነት ነው። እና ታዲያ ለምን ሞተ? ሞቶ ተነስቶም አይደለ እንዴ? አልተነሳም እንዴ? መሞቱን እሱ ተነስቶ መጣ በሚልበት ሰዓት እስቲ የተወጋኸውን እጅህን አምጣና ጣቴን ከትቼ ልየው ሲለው፣ ጎንህንም ልየው ልዳብስ ሲለው፣ ታዲያ ያ ሁላ ነገር ለምን ጠፋ? ምንን ጠፋ? እጁ ላይ የተወጋበት ችንካል ምናምን ለምን ጠፋ? መሞቱን ታምናለህ አይደል? ሞቶ እንደተነሳ አምናለሁ። ሞቶ እንደተነሳ ታምናለህ? ማን የገደለው ሲሞት? አይሁዳውያን አይደለም። እሱማ ጉዳት ማድረስ ነው። መሞት ማለት እኮ ስጋና ነፍስን መነጠል ነው። ስጋውና ነፍሱን ማን የነጠለው? ራሱ በራሱ ስጋውን ለያየ። ማስረጃ? ራሱን በራሱ ኢየሱስ ማለት ነው። ራሱን በራሱ ኢየሱስ ገደለ የሚል መጽሐፍ ቅዱሳዊ ቃል አለ ብልሽ? ስጋ ከነፍሱን ለየ ነው ያልኩሽ ያለሁት። አይ ራሱን በራሱ ለየት ብለህ ማን የለየው ነው ያልኩህ? እኔ ጥያቄ እኮ ኢየሱስ ራሱ በራሱ አልኩ እኮ። ማስረጃ? ሉቃስ አንብብ። ሉቃስን አንብብ። ሉቃስ አዎ መጨረሻ ላይ ሂድ። ምዕራፉ ስንት? ሉቃስ ምዕራፍ ስንት? እሱን እርግጠኛ ሆኜ መናገር አልችልም ካነበብኩ ስለቆየሁት ማለት ነው። ግን ሉቃስ ላይ እንዳለ እርግጠኛ ነኝ። እሺ ሌላ? እሺ ነፍሴን ተቀበላት ብሎ የጸለየው ወደ ማን ነው? ወደ እግዚአብሔር አብ። አብ ማን ነው? አብ ኢየሱስ ነው። ራሱ ነው ግን የግብር አብ ኢየሱስ ነው ወይ? አብ ኢየሱስ አይደለም። ኢየሱስ ማለት ወልድ ነው። በቃ እናመሰግናለን። መልሰናል፣ ጨርሰናል። እሺ መልካም። አዎ ብልሃንዬ፣ ግን መጀመሪያ ላይ ከአብ ጎን ሆኖ ኢየሱስ ወደዚህ ከመምጣቱ በፊት ከአብ ጎን ሆኖ ሰማይና ምድርም ሲፈጥር ነበር አይደለ? አዎ አዎ። ታዲያ ሁለት አይሆኑም? እንዴት ሆነ ሁለት ይሆናል? ሰራተኛዬም ነበር የሚልበት ቦታ እኮ አለ አይደለ? ምን አልሽ? ሰማይና ምድርን ስፈጥር እሱም ሰራተኛዬ ነበር ይላል አይደለ? ሰራተኛ? አዎ የሚል አለ። ማን? ኢየሱስ ነው ሰራተኛው? አዎ ይላል ብሎ እየታወጣለታል። ባሪያ የሚለው ነው። አላ ፍጹም ሰራተኛው ነበር የሚልበት አለ። አወጣለት። እሺ ባሪያ የሚለው ነው ወይስ ምን? አይ ሰማይና ምድርን ሲፈጥር ነበልኩኝ ይላል። ግን ባጭሩ ግን እኔ አንድ መክረው ባይብል ቢያነባ አይሻልም? ሊዱዬ ቢበቃው? አዎ ይቻላል ብልሽ ይወዳለው። እሺ
መልካም እኔም እወዳችኋለሁ። ሰራተኛዬም ነበር ሲል አብሮት እንደነበረ ምናምን ባይብል ላይ የሚናገርበት ሁኔታ አለና ምናልባት ወይ ተሳስቼ ከሆነ ሌላ ቀን ታልመኛለህና ሰማይና ምድር ከመፈጠሩ በፊት እኔም አብሬው ነበርኩኝ ይላል። ከአባቴ ጎን ነበርኩ ይላል። አዎ ይላል። አዎ ከዛ እኔ ለሱ ደግሞ ሰራተኛው ነበርኩ ይላል እኮ። እሱን ነግረሽን ብወጣ ይሻላል እኮ። አንብባ ታዲያ። አሁን እኮ አንተ እኮ አውቃለሁ ችግር የለም ጠይቁኝ ስላልክ እኛ ብናቅማ አንተን ምን አስጠየቀን እኮ። ስለሌለ እኮ ነው እኔ አሳይኝ እያልሽው ያለው። አይ እንትን ነው ከቅድም ጀምሮ ያወራንባቸውን ፖይንቶች አንተ ድጋሚ አንብባቸው። ይበቃል ይበቃል። መልካም እሺ፣ ደህና ሁን። ሰላም። እኔ እወድሃለሁ። እሺ ብልሽ ሌላ ቀን በደንብ አንብበህናና ከዛ ትነግረኛለህ። እሺ ከተሳሳትኩኝ ደግሞ ታልመኛለህ። እሺ እወድሃለሁ በጣም። ቴንክ ዩ። እሺ እንዴ አንተ ምን ያለ እኔ መልካም እኔም ጠይቀው ካላችሁበት እምነት ወጣችሁ ወደ እውነተኛው ሃይማኖት ብትመጡም ይጋብዛችኋለሁ። ሌላ ምንም የምጠይቃችሁ ነገር የለም። እሺ ወተንም እኮ እስልምናን ተቀበልን። ካለንበት እምነት ወተን እስልምናን ተቀበልን። የዘላለም ሕይወትን አገኘን። እሺ ኦኬ። ምሳሌ 8 እሺ ሌላ አለ? የለኝም፣ ጨርሻለሁ። እሺ እኛም ደግሞ ናና ከዘላለም ሕይወቱ ደግሞ አንተም አግኝ እንልሃለን። ችግር የለውም። ብገባ ይሻላል ኢየሱስ ተከትዬ። እሱማ ምርጫህ እኮ ነው። አንድ ማስጠንቀቂያ ልንገራችሁ። አንድ ማስጠንቀቂያ ሜሪ የሚል የማርያምን ፒክቸር የለጠፈ ልጅ ታማብኛለች፣ ታሞብኛ የመድኃኒት ጎሎኝ ባካችሁ የቻላችሁትን አግዙኝ በፈጣሪ ይላል። ሌባ ነው። እሺ ሌባ ነው። ገብታችሁ አካውንት ቼክ ብታደርጉ ምንም የተፖሰተ 2 ቪዲዮ ነው ያለው። እንደም ሌላ ሐሳብ ነው። አጭበርባሪዎች ናቸው እንደነዚህ አይነት ሰዎች። እሺ ብልሽዬ እወድሃለሁ። በቃ መልካም ቀን ይሁንልህ። መልካም ቀን። እሺ አዎ ግን ገሃነብን ምርጫህ አታድርግ። እሺ ችግር የለውም። ኢየሱስን አምኜ ገሃነም እንደማልገባ ስለማውቅ ችግር የለውም። እሺ አለኛ ምንም አንልህም። እወቅ፣ አንብብ፣ ጠይቅ፣ ሌላ ቀና ተሳተፍ። እሺ እመጣለሁ፣ ችግር የለውም። እሺ ብልሽ ትቆያለህ ወይስ ትወልዳለህ? ማተም አይቻልም እንዴ? ቁጭ ማለት ፈለክ እዚህ? እሺ ደህና ዋሉ። ከተሰነባበትን በኋላ ሻይ ቡና ብልሽ። ይብቃ ይማር ይብቃው። እሺ ወንድሜ ተማር። እሺ እኔ ወንድም ባይብል አጥና፣ በደንብ ተማር። ጀማል አንጂ ገስት እኮ ልኬልህ ነበር። ቲባጅ ምንድን ነው የሚለው? ቲባጅ አለ። በክብል ነው እኛ የምናወራው፣ ችግር የለም። አንተ ታውቃለህ ወላሂ ቅድም የሳኩሳ ከላሴና ሞኛል የወንድምየው ላ ኢላሀ ኢለላህ አለን ያል ደግሞ ወላሂ ተሸማቀቅኩ። እስካሁን በፎቶ ነኝ ወላሂ።
እውቀት ካለሽ አስገቢ አለ። ናገባኝ ነው አባት ወይ ናገባኝ ነው አባት። እኛ እኮ ሙግት አልያዝንም። ያው አንተ የምታውቀውን አስተምለህን ችግር የለውም። ሰላም ምንቴ እንዴት ነህ? ክብር ይስፋ ለመድኃኒዓለም ደህና ነኝ አለን አልሐምዱሊላህ። እሺ የኢየሱስ ተከታይ ነው እንዴ? ምንቴ ጥያቄ አለኝ ያለው እሱ ነው እንዴ? ወይ አይሰማ? ጥያቄ አለኝ ያልከው አንተ ነው ወይንስ ሌላ ሰው ነው? እኔ ጥያቄ አለኝ አስገቢኝ ብቻ ያልኳት። አስገቡኝ ሳይሆን የኢየሱስ እውቀት ካላችሁ አስገቡኝ ነው ያልኩ አይደል? አዎ ልጠይቅሽ አንቺን አንድ ነገር። አይ በቃ እሺ፣ አመሰግናለሁ። እውቀት ካላችሁ ነው ማለት ነው። ከኔ ጋር እናወራ። ከኔ ጋር ከኢብራሂም እሷና ፈልገው ነው ስለማውቃት በደንብ ነው ማውቃት፣ በአካልም ስለማውቃት። እሺ ጠይቀኝ። ችግር የለም። ከኔ ጋር አታወራም? ኢብራሂም እባላለሁ። አይ ችግር የለም፣ ይጠይቀኝ። እሺ አሁን ስንት ዓመትሽ ነው አንቺ? በቃ ኖ ተው። ይሄ ሌላ ጉዳይ ነው። መጀመሪያ የምጠይቀውን ጥያቄ እኮ መቀበል አለ። በእድሜ ነው የተጠየቀችው አይደል? አይ እውቀት እሱ ፐርሰናል ጉዳይማ አይጠየቅም እኮ ከኔ ጋር ስለ እውቀት። አይ እውቀት ነው ትንሽ ያያይዝላት ነው። አይ ነፈታሽ እውቀት አይደለም። እውቀት ላይ ያለህ ነገር ትንሽ እንትን ስላለ እኔ እናንተ ነፈታተሽ ችግር የለውም። የኢየሱስ ተከታይ ነው እንደምን የኢየሱስ ተከታይ ማለት ምን ማለት ነው? በመጀመሪያ አንተን እኮ ነው የጠየቅኩህ። የኢየሱስ ተከታይ ነው። አንተ ደግሞ የምትጠይቀውን ጥያቄ ማወቅ አለብህ። ኢየሱስ ተከታይ ማለት ምን ማለት ነው? ችግር ያመጣብን እኮ አንድ ነገር ሳናቅ እየጠየቅን ነው። ችግር የለውም። አንተ የምትለኝን እቀበልሃለሁ። ምንቴ ልትመክለን ነው ወይስ እውቀት ካላችሁ አስገቡኝ ስትል እንድናስተምልህ ነው ወይስ አንተ ልታስተምልህ ነው? እንድንጠይቅህ ነው ወይስ እንድንጠይቀን ነው የገባኸው? ማኔ የምትጠይቁልኝን ጥያቄ በጥያቄ ልመልስላችሁ ነው። ጥያቄ በጥያቄ መልስ ይሆናል እንዴ? ይሄ እኮ ነው ችግራችን። ለምን አይሆንም? ሰው የሚጠይቀው አውቀው ነው የሚጠይቀው ነገር ነው። እሺ ችግር የለውም። ሹፍ እንግዲህ የኢየሱስ ተከታይ ነው። ኢየሱስ ማለት ምን ማለት ነው? በመጀመሪያ ተከታይ ነው ማለት ምን ማለት ነው? ላንተ የኢየሱስን አስተምሮ የሚከተል ማለት ነው። ኢየሱስን የኢየሱስን አስተምሮ አምኖ ተቀብሎ የሚኖር ሰው የኢየሱስ ተከታይ አይደለም? ኢየሱስን ደግሞ ይከተላል የምትለው ለምሳሌ አንተ መናፈቅ ምናምን ሊሆን ይችላል። አልጠየቅኩም። እኔ መች ጠየቅኩ? እኔ መች አወራሁ ስለነዛ? አንተ አሁን ባልኩ መሰረት የኢየሱስ ተከታይ ነው ወይንስ አይደለም? ወይኔ በላቸው። ቆይ ተይው አብዩት አይደለም። ሚት አድርጊና ወይኔ በላቸው። ወይ መልስልኝ። ልመልስልህ ነው። አንተ የኢየሱስ ተከታይ ብትለው መናፍቅ ሊሆን ይችላል። እኔ አንተን ነው የማወራህ። ስለ መናፍቆቹን ተዋቸው። ምን አባታቸው አገባቸው? አሁን እኔ እናንተ መሀል ጦሳቸውን ይዘድ ወይ ጉድ! እኔ እናንተ ብቻ ነው የምናወራው። እናንተ አስተሳሰባችሁ እንደዛ ስለሆነ አሁን መንገድ ላይም ስታዩ ኢየሱስን ተከተል ስጋት ያዘ። አሁን ስጋት ይዞሃል። ምን እናንተ አላለን ተይው። ስጋት ስለሆነ እንደማወራው አንቺ እስከ 30 ዓመትሽ ነው። ስሚ እስከ 30 ዓመትሽ ማተብሽ ላይ የምታደርጊው ቀለበት ነበር። አንድ ቀን መስቀል ጋርገሽ ማታቂ ሴት አሁን ተነስተሽ በድንገት ለመፈመስ ሂጃብ ጠምጥመሽ ነገ ከነገ ወዲያስ ምን ልታደርጊ ነው? ለመፈመስ በጣም የምታሳዝኝ ሰው። ለምን
ፐርሰናል አታክ ታደርጋለህ። እውቀት አለኝ ብላ አይደል የገባኸው? አለ ችግር የለውም አለ ኢብሮ ይናስጨርሰው ችግር የለውም። ላላላ እኔ እኮ እሷን በአካል አውቃታለሁ። አንተ እንገር በአካል አውቃታለሁ። እንኳን አወካት እንኳን አወቅሽ። መጀመሪያ ሙቀት ስላልነበረሽ ነው። የሆነ ሰዓት ይሁዳም እንደዚህ ያይር ነው ከዳው ከዳተኛ ነሽ አንቺ ልሳ መግባት አለብሽ። ወይ ይሄ እውቀት አመሰግናለሁ። እሺ ወንድሜ ይስተካከላለሁ ማላለሁ። ሚት አርጊ አንድ ጊዜ መንገድ አትክፈቺ። ይኸውልህ አሁን እሷን ፐርሰናል አታክ ማድረግ ነው ያንተ እውቀት ወይንስ ከኔ ጋር በንባብ ልክ እናውራ? አንተ እስላም ነህ? እኔ ኢስላም ሳይሆን የእስልምና እምነት ተከታይ ሙስሊም ነኝ። ሃይማኖቴ ኢስላም ይባላል። ተከታዩ ደግሞ እኔ ሙስሊም እባላለሁ። የምትከተለው ሙስሊም ነው ማለት ነው? የምከተለው ሙስሊምን አይደለም። እና ምንድን ሙስሊም የሚባሉት ምእመኖቹ ሰዎቹ ሙስሊም ይባላሉ። እምነታችን ግን ኢስላም ይባላል። ኢስላም እሺ፣ ትርጉሙን ንገረኝ። እስላም ማለት ምን ማለት ነው? ኢስላም ማለት ነው። ኢስላም ብሎ ማለት ደግሞ ለአምላክ አላህ ሕግና ስርዓት ተገዢ የሆነ ማለት ነው። ለሕግና ለስርዓቱ ማለት ነው። እሺ። ስለዚህ አንተ አሁን የኢየሱስ ተከታይ ነህ? የኢየሱስ ተከታይ የሚባል ነገር የለም በእናት። እሺ እንደዛ ከሆነ አንተ የኢየሱስ ተከታይ አይደለህም ማለት ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ሲናገር በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ። አንተ የእግዚአብሔርን ትእዛዝ ትፈጽማለህ ወይስ አትፈጽምም? ለምን አልፈጽምም? ስለዚህ የምትፈጽም ከሆነ እንደ ኢየሱስ አስተምሮ መሰረት የኢየሱስ ወንድም ነህ? ነኝ። ወንድምን ታመልካለህ? ኢየሱስ ክርስቶስ ወንድማችንም አባታችንም እናታችንም ሁሉ ነገራችን። ወንድምን ታመልካለህ ወይ ነው የኔ ጥያቄ። እኔ ወንድም አንተ የምታውቀው የስጋ ነው? ወንድምን ታመልካለህ ወይ? ወንድም የምታውቀው አንተ የስጋ ነው ወይ? አልጠየቅኩም እኮ ነው። ወንድምህን ታመልካለህ ወይ? ስለ ስጋ አይደለም ያወራሁት። በሰማያት ያለውን የአባቱን ፍቃድ የምትፈጽም ከሆነ የእምነት ወንድምህ ነው ማለት ነው። የአምላክን ትእዛዝ በመፈጸም ወንድምህ ነው። ለምሳሌ ኡስማን የሚለውን አየው ካንተ በላይ ያለው አካውንት አየሁት። እሱ አሁን የእምነት ወንድሜ ነው። ሳራን አያት? አያዩት ነው። የእምነት እህቴ ናት። ሊንዳም የእምነት እህቴ ናት። እኔ ለነሱ የእምነት ወንድማቸው ነኝ። ለምን በምን ካልከኝ የአምላክን ሕግ በመጠበቅ በመተግበር ማለት ነው። አያደን የእምነት ወንድም ማለት ነው። ስለዚህ አሁን አንተ ወንድምህን ታመልካለህ ወይ? ኢየሱስ ወንድሜ ነው ብለሃል። ችግር የለው፣ ልክ ነህ። ኢየሱስ የሚያስተማረ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ብሎ ያለው በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ እንደዛ ብሏል። ወንድምህን ታመልካለህ ወይ? አመልካለሁ። ወንድምህስ ማንን የማይመልከው? የኔ ወንድም የምታመልከው ወንድምህ ማንን ነው የሚያመልከው? እሱ የሚያመልከው ማንን አለ? የፈጠረን መድኃኒዓለም ማንን ያመልካል? አምላኩን ያመልካል። ከመድኃኒዓለም ውጭ አምላክ የለም። ጳውሎስ አሁን ለምሳሌ እናንተ ጳውሎስ ወደ ኤፌሶን ሰዎች በላከው ደብዳቤ ላይ ምዕራፍ 1 ቁጥር 3 ላይ
በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ድገም እስቲ። ወደ ኤፌሶን ሰዎች ጳውሎስ በላከው ደብዳቤ ላይ ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እሺ አብ ወልድ መንፈስ ቅዱስ የሚባል ነገር ታውቃለህ? ጌታዬ ሆይ የጌታችን አብ ወልድ መንፈስ ቅዱስ የሚባል ነገር ታውቃለህ ወይ አንተ? አላቅም። በቃ ይሄን ማወቅ አለብህ። ቅድመ ለዚህ ጥያቄ ይሄን ማወቅ አለብህ እኮ የጌታችን የኢየሱስ ክርስቶስ አምላክና አባት የተባለው ማን ነው? የኢየሱስ ክርስቶስ አምላክና አባት የተባለው ማን ነው? መድኃኒዓለም ነው። ማን ነው መድኃኒዓለም? ኢየሱስ ማለት እኛን ሊያድን የመጣው በጠባብ ደረት በአጭር ቁመት ወደ ድንግል ማርያም ልጅ። ኦኬ የድንግል ማርያም ልጅ ነው መድኃኒዓለም? አዎ። ስለዚህ የመድኃኒዓለም አምላክና አባት ማን ነው እያልኩ እኮ ነው። በመጀመሪያ ክርስትናን ኦርቶዶክስ አስተምሮ ማወቅ አለበት። ለምን ጥያቄ አስተምሮ ማወቅ አለ። አብ የሚባል ነገር አለ፣ ወልድ የሚባል ነገር አለ፣ መንፈስ ቅዱስ የሚባል ነገር አለ። ስለዚህ ታናቀው መጠየቅ አንችልም ማለት ነው አይደል? አዎ። አንዳንዴ ምን አለ መሰለህ፣ አሁን አንተ አውቃለሁ ብለህ እየጠየቅ ይመስለኛል። ወይም በቃ ስለማናውቅ ነበር እውቀት አለኝ ብለህ ነበር የገባኸው። ስለዚህ ስለ ኦርቶዶክስ የማያውቁ ሰዎች በቃ ኦርቶዶክስ ላይ ጥያቄ መጠየቅ አይችሉም ማለት ነው። በቃ መልሰህልናል፣ እናመሰግናለን። ታስወጣኝ ነው ወይስ? አዎ ምን ትሰራለህ? እውቀት ከሌለ አብ ወልድ መንፈስ ቅዱስ የሚባል ነገር አለ አላውቅም አልከኝ። ልነግርህ ነው። አብ አባት ነው፣ ወልድ የሚወለድ እኛን ለማዳን ወደ ምድር የሚመጣ ኢየሱስ ክርስቶስ። ስለሚወለድ ነገር እኮ አይደለም። በነገራችን ላይ እኔም እየመለስኩልህ ነው። ኢየሱስ ጳውሎስ ምንድን ነው ያለው መሰለህ? ጳውሎስ ሲጀመር ኢየሱስን ሰው ብሎ ነው የሚያምነው። ታውቃለህ አይደል? ከአምላክ ዘንድ የተገለጠ ሰው ነው ብሎ ነው የሚያምነው። እኔ እንደውም እሺ በቃ ነው ትንሽ እንደው ጳውሎስ ማንን ያመለከው? ጳውሎስ ያመለከው ማንን ነው? አልገባኝም ጥያቄ። ጳውሎስ አምላኬ ብሎ ያመለከው ማንን ነው? ኢየሱስ ክርስቶስን ነው። ሌላ ማን ነው? ኦኬ ፋቲዬ ነይ እስቲ ነይ ግቢ። አንተ እኔ ደግሞ አንተ ልጠይቅ። ሌላ ነው እንዴ? ኦኬ አይ ሶሪ፣ ሌላ ስም ተመሳስሎብኝ ነበር። ቆይ አንዴ ጊዜ ምንትዬ ሌላ ኮሜንት ሳይ ስም ተመሳስሎብኝ ነበር፣ ሌላ ሰው ነው። እሺ ጳውሎስ ኢየሱስን ያመለከው አላህ ማን ነው? ቆይ አላህ ማን ነው? ጳውሎስ ኢየሱስን ያመለከው ብለሃል። ይሄውልህ ይቺን ኮፒ ፔስት አራት ውጣና። ለምን ትወጣለህ? ለምን ወጣህ? ቆይ አንዴ ኮሜንቶች አንዳቆሙ አንዳቆሙ። እሺ ቴንኪው። አያቸው ኮፒ አድርጋችሁ ፔስት አድርጉት። ምህረት ገብተሻል? እሺ ሁሉስ ጨርሽ? ምህረት ገብተሻል? አሁን እያየሽ እስኪ ከመጣ መልሰይ ዝጊውሽ። ዋው እስኪመጣ ምህረት ገስት ላይ ገብተሻል? ወይ ይቅርታ መግባቴን አላው። አብሽሪ፣ ችግር የለም አብሽሪ። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል ጳውሎስ። ለሌላ ጊዜ ሳታነብ እንዳትገባ እሺ።
አለማወቅ ደጉ ማወቅ እኮ ነው ችግር ያመጣው። አለማወቅ ጥሩ ነው ባይደው ልጠይቅ ጥቅስ እንደማወጣበት ሲገባው ላጥ አለ ቶሎ ብሎ እንትን አታርጉ። ምህረት እንዴት ነሽ? አቤት ሰላም ነኝ። እስኪ አንድ ነገር መጠየቅ እችላለሁ? ደህና ነሽ? እንኳን ደህና መጣሽ። እንዴት አደልሽ? ደህና ነሽ ሊንዳ? አለሁ አልሐምዱሊላህ እግዚአብሔር ይመስገን። እና በምስልምና ማለት ነው አዳምና ሔዋን ፍሬውን በልተው ኃጢአት ወደ ምድር እንደገባ ታምናላችሁ? ኃጢአት ወደ ምድር እንደገባ የሚል ሳይሆን በእስልምና አስተምሮት እንዴት አለ መሰለሽ፣ አዳምና ሔዋን በገነት ሲኖሩ ትእዛዝ ታዘው ነበረ። ብሉ፣ ጠጡ፣ ይህንን ዛፍ አትቅረቡት፣ አትብሉ፣ ይህን ከበላችሁ ከበደለኞች ትሆናላችሁ አላቸው አምላክ አለ። ከዛ ሰይጣን አሳታቸውና በሉ ነው። ከበሉ በኋላ መሳታቸውን ወይም ማጥፋታቸውን ሲያውቁ ተጸጸቱ ማለት ነው። ንስሐ ገቡ። የዛኔ አምላክ አለ ንስሐቸውን ተቀበላቸው ወይም ደግሞ ይቅርታ እንዳደረገላቸው ይነግረናል። ከዛ ጊዜው እስከሚደርስ ድረስ ምድር ወደምትባል እኛ አሁን ወዳለንባት ምድር መጡ፣ ወረዱ። እዚህ ምድር ላይ ያው የሰው ልጅ በምድር ነው ምትክን እፈጥራለሁ ያለው አምላክ አለ። በምድር ላይ ኸሊፋን እፈጥራለሁ ብሎ ይነግረናል ማለት ነው። ግልጽ ነው። ከዛ ምድር ቆይ ልንገርህ፣ ሴጣን ነው አይደለ? ሴጣን እንግዲህ እኔ የማምነው መልአክ መስሎ ያው ከእግዚአብሔር ጋር እኩል መሆን ፈልጎ ነው። ብሉ፣ ምንም ችግር የለውም። በእናንተ ማን ነው ብሎ ያላቸው? በእባብ ተመስሎ ብሎ ያላቸው ማን እንደሆነ ይናገራል ቁርአን ላይ። ሰይጣን እንዳሳታቸው ይነግረናል። እሺ ታዲያ እንዴት እግዚአብሔር ውሸታም ነው ብሎ ብሉ ካላቸው ከዚህ ከበላችሁ ትሞታላችሁ ተብለዋል። ዝም ብሎ እግዚአብሔር ይቅርታ ብቻ አላቸው? እሺ ሞት ታዲያ እንድንሞት ነበር የተፈጠር ነው? እና በእናንተ እምነት ለዘላለም አይደለም የተፈጠር ነው? እንድንሞት ነበረ? እሺ አብራክሰስ በምንትን ነው የሰው ልጅ በእስልምና አስተምሮት ተተኪ ነው ብሎ ማለት አሁን ለምሳሌ ትንሣኤ የሚባለው ነገር የሰው ልጅ ይኖራል፣ ይሞታል፣ ከእንደገና ይቀሰቀሳል ነው። ስለዚህ እዚህ ምድር ላይ መተካካት ብሎ ማለት ምንድን ነው? ይተካል፣ ሰው ዘሩን ይተካል፣ ከዛ ያረጃል ወይም ደግሞ ይሞታል። አንተ ከሞት ኮዲ አትነሳም። በቃ ሞተ ነው የምትቀረው። እዚህ 80 ምናምን ኖረ መሞት ነው በቃ መጨረሻ። ኧረ ትንሣኤ የሚባል ነገር አለ። እሺ ትንሣኤ የሚኖረው እኔ ደግሞ ይኸውልህ እግዚአብሔር የምክንያት አምላክ ነው። ፍሬውን በሉ አይደለም፣ ዝም ብሎ ይቅርታ አያደርግም እግዚአብሔር። ፍሬውን በሉ አይደለ? ፍሬውን ስለበሉ ሞቱ። ይቅርታ ሲጠይቁ ይቅርታ እንደምነካሽ ኦርቶዶክስ ነሽ? ፕሮቴስታንት? እኔት ፕሮቴስታንት ነኝ። አይደለም እኔ አሁን ኢየሱስ ክርስቶስ የመጣበትን አሁን ማርያም የመጣበት ምክንያት አይቀላቀልብሽ። ሁለት ነገር አሁን እስልምና ላይ የጠየቅሽ የኔ እንደዚህ ነው ማለት ትክክል አይደለም። አይደለም እንትን አልሆነብኝማ ዝም ብሎ ይቅርታ አረጋግጥ። እሺ ትንሣኤ ሲቀሰቀስ ተረጋጊ። ቆይ ያልጨረስኩልሽ እኮ ነው። ለዛ ነው አሁን ወደ አንቺ ያንቺን ነገር ለማሳየት የኔን አምላክ እንዲሁ ዝም ብሎ ይቅርታ አያደርግም ማለሽ ነው። አምላክ አላህ ከአንቺ የሚጠይቀው ወይም የሚፈልገው ይቅርታ እንድትጠይቂው ብቻ ነው። እንዲሁ ዝም ብሎ ይምርሽ። ትእዛዙን ጥሶ ለምን ትእዛዝ አዘዘ ታዲያ? ትእዛዙ ከባድ ትእዛዝ እኮ ነው ያዘዘው። በዚህ ይሄን ፍሬ ስትበሉ ትሞታላችሁ ብሏቸዋል። ያን ትእዛዝ ጥሰው በልተው በቃ ይቅርታ ብቻ ስላሉ ይቅርታ አረገላቸው። ለምን ይቅርታ ካረገ ከገነት አስወጣቸው እኮ። ምን አለ መሰለሽ አሁን እየነገርኩሽ ያለሁት በእስልምና አስተምህሮት ገነት ውስጥ የሰው ልጅ አይባዛም።
ያ ማለት ምንድነው? ዘር መተካት፣ ምጥ፣ እናት ሴት ልጅ እንደዚህ አሁን ምጥ፣ እርግዝና፣ እርጅና፣ መጸዳዳት፣ እንቅልፍ፣ መሞት፣ ህመም፣ እንዲህ ችግር፣ ቸነፈር ምናምን የሚባል ነገር ገነት ውስጥ የለም። ገብተሻል? ምድር ላይ ነው እንደነዚህ አይነት ምድራዊ ላይፎች እዚህ ምድር ላይ ያሉ ላይፎች ማማጥ፣ መተካት፣ ራስን መተካት ማለት ያው መውለድ ማለት ነው። እነዚህ ህይወት፣ መኖር፣ መሞት የሚባሉ ነገሮች እዚህ ምድር ላይ ናቸው። ከሞት በኋላ ከዛ በኋላ ግን ምንድነው ማንኛውም ሰው ምድር ላይ ከኖረ በኋላ የህይወቱ እህል ውሃው ሲበቃው ይሞታል። ከሞተ በኋላ ግን ያው የመላያም ወይም ደግሞ የመልቂያም ቀን ሁሉም ሰው ከሞተበት ይቀሰቀሳል። የዛኔ ፍርድ ይከናወናል ማለት ነው። አሁን ሲያውቁ አምላካችን ወይ ማረን ብለው ንስሐ ሲገቡ አምላክ አላህ ንስሐቸውን ተቀበላቸው። ለምን ካልሽኝ እንዲሁ የሚምር አምላክ ስለሆነ ማረኝ ስትይ የሚምር አምላክ ነው። ከአዳምና ከሔዋን እንትን የሚል አይደለም። ሁለተኛ በእስልምና አስተምሮ እሺ፣ ይቅርታ ፍሬውን ሳይበሉ በፊት ቆይ ገብቶኛል። ፍሬውን ሳይበሉ በፊት ለምን አላስወጣቸውም? እሺ አንዴ እሱማ ሌላ ፍልስፍና ነው። እያንዳንዱ ነገር ምክንያት ስላለ ነው። አሁን በአዳምና በሔዋን ምክንያት በእነሱ ጥፋት ምክንያት ወደ ሰው ልጆች የተላለፈ ኃጢአት የለም በእስልምና አስተምሮት። በአዳምና በሔዋን ወይም ደግሞ ከሔዋን ምክንያት በሔዋን ጥፋት ምክንያት የተረገመች ምድር የለችም። ሴትም አልተረገመችም በእስልምና አስተምሮት። ምጥርሽን አበዛለሁ በጭንቅ ትወልጃለሽ ምናምን የሚባል ነገር የለም። እናትነት ራሱን የቻለ ተፈጥሮ ነው። አባትነትም ራሱን የቻለ ተፈጥሮ ነው። ገብቶሻል? እና በእስልምና አስተምሮት የተረገመ ምድር፣ የተረገመ መሬት፣ የተረገመች ሴት የለችም። አላህ በዛ መልክ ሳይሆን በቃ ጥፋት አወቁ። ጥፋታቸውን ሲያውቁ ይቅርታን እንዲያደርግላቸው አምላክን ለመኑ። ምህረት አደረገላቸው ማለት ነው። ገብቶሻል? እኔ እንድናገር እኮ አልሰጠኸኝም። እኔ ስለ ራሴ እምነት ሳይሆን አሁን ከፍሬውን ከመብላታቸው በፊት ለምን አልወጡም ስለ ሌላ ፍልስፍና ነው አልከኝ። ፍሬውን ሲበሉ ነው እኮ እንደ ቅጣት ነው አይደል ከገነት የተባረሩት። ገነት ላይ የማይኖሩ ከሆነ መጀመሪያ ለምን ገነት ላይ ተፈጠሩ? ገነትን እኮ ሁሉም እጽዋትን ብሉ፣ ሁሉም ተስማሚ ነው ለእናንተ፣ አየሩ ተስማሚ ነው ብሎ ነው አይደል የሰጣቸው። ጅማሮ ራሱ ሲፈጥራቸው አላህ መላእክትን ሰብስቦ እኔ የሰው ልጅን በምድር ላይ ፈጣሪ ነኝ ተተኪያቸውን ከሊፋ ነው የሚለው ማለት እንደሚተካካ ማለት ነው እፈጥራለሁ አለ በምድር ላይ። ገብቶሻል? ሰው በምድር ላይ አሁን ማለት መነሻቸው ገነት ይሁን እንጂ መጀመሪያ እዚህ ምድር ላይ እንደምንኖር ነው የተፈጠር ነው። ለምን መተካካት ብሎ ማለት ምድር ላይ ነው ያለው። ገነት ምድር አልነበረም፣ ምድር ላይ አልነበረም በእናንተ። እንዴት ታዲያ ሰው ልጅ አየር ተንፍሶ ምድር ካልነበረ ሌላ ቦታ ከነበረ እንዴት ኖረ እዛ ላይ? እንዴት እጽዋትስ ነበሩ? እንዴት ብዙ የሚበሉ ነገሮች ነበሩ ከምድር ውጭ ከሆነ? ገነት ይኸውልሽ አምላክ ሁሉን ይፈጥራል። ገብቶሻል? አንቺ አሁን የአምላክን ችሎታ የአምላክን የማኖር የአምላክን የመፍጠር እንትን በዚህ በዓለማዊ ነገር አይደለም የምትመዝኙ። ገብቶሻል? ምድር ብቻ ነው ለሰው ልጅ ተስማሚ አድርጎ የፈጠረው እግዚአብሔር። ኧረ ቆይ ተሳስተሻል። የተሳሳትሽው ለምንድን ነው? ገነት ውስጥ ነበሩ አዳምና ሔዋን። የዛኔ ይበላሉ ይጠጣሉ፣ ግን ይጸዳዳሉ የሚል ለምን? ገነት ለኔ እዛ ላይ ነው። ገነትም ምድር ላይ ነው ለኔ። በክሩቤል ከለለው ነው የሚለው። ከለለው እንዳይታይም እንዳይገቡበትም ነው እንጂ ምድርም ገነትም ምድር ገነት ላይ ነው ለኔ። ገነት ምድር ላይ ነበር የነበረው በዛ ሰዓት። ይሁን እሺ። ታዲያ ገነት አሁን የት ነው ያለው? እኮ ከለለው ማንም እንዳይገባበት በክሩቤል ጋር የት ነው ያለው ነው? እሺ ከለለው። እሺ ግን የት ነው ያለው? እንደውም የሚል እኔ አሁን በሃይማኖት አስተምሮ ወደ ምስራቅ ወደ አረቡ ዓለም አካባቢ ነው አይነት ተብሎ
ወደ ኢራን ይሁን ወደ የትኛው የሆነ ቦታ አለ። እኔ አሁን እዚህ ላይ ብላውጣለች ነው እንዴ? አይደለም አሁን በደንብ አልያዝኩትም። አንድ አለ ግን አለው ምንድን ነው ታይተው ቆይ የኔ አንድ ጊዜ ይሄ እምነት ላይ ትንሽ መጠንቀቅ አለብን። በግምት ማላቀውን አናቀም እንዳላቃለው በአጠቃላይ እንዳላቃለው ገነት እዛም ላይ እኛ መጽሐፍ ላይ የሚለው አሁን ይኸውልህ። እሺ ግን አንድ የመጨረሻ ነገር ነግሬ ልውጣ። አይደለም ቆይ ሀሳብ አትደራርቢ። አይኔት ምን አለ ትላልቆች አይደለም እያልኩሽ ያለሁት ገነት ውስጥ አዳምና ሔዋን ባልና ሚስት ሆነው ይኖሩ ነበር ወይስ አይኖሩም ነበር? አወቃት የሚለው ፍሬውን ከበላ በኋላ ነው። ፍሬውን ከበሉ በኋላ ግን አዳምና ሔዋን በገነት ውስጥ ነበሩ ወይስ አልነበሩ? ነበሩ። አዎ። ስለዚህ እየተነፈሱ ነበር፣ ይበሉ ይጠጡ ነበር አይደል እኮ። አዎ። ለዚህ ነው እኮ ምድር ላይ ነው ያልኩ። ምን ነካሽ? እኔት ምድርን ብቻ ነበር ኤደን ገነት ውሃ ያጠጣው ነበር ምድር። አዳምጫ ምን ነካሽ? በመጀመሪያ ደረጃ ዘፍጥረት ቆይ እንደውም ትንሽ ታነቢያለሽ ባይብል? አዎ። ኦኬ ዘፍጥረት ላይ እንግባና የሰው ልጅ አንድ 20 ዘፍጥረት ስንት? ቆይ 1:26 አንብብ እስቲ። 1:26 እንግዲህ በአዲስ ትርጉም ነው። ወንድሞች ከራሳችሁ ሁኔታ መርዳት እንደምትችሉ በሰብአዊ አመለካከት ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ እንዲሁም ከትልቅ ቤተሰብ የተወለዱ ብዙዎች አልተጠሩም። ምንድን ነው እያነበብሽ ያለሽ? መጽሐፍ ቅዱስ ቁጥር ስንት? ቆሮንቶስ ነው። ይቅርታ ዘፍጥረት ነው ያልከኝ አንተ። እሺ ከዚያም አምላክ ሰውን በመልካችን እንደ አምሳላችን እንስራ፣ እሱም በባህር ዓሣዎች፣ በሰማያት ላይ በሚበሩ ፍጥረታት፣ በቤት እንስሳና በምድር ሁሉ እንዲሁም በምድር ላይ ለሚንቀሳቀሱ መሬት ላይ የሚሄዱ እንስሳ ሁሉ ላይ ስልጣን ይኖረው አለ ይላል። ኦኬ ስለዚህ ቆይ የስንት ትም ያለሽ አንቺ? አዲስ ትርጉም ነው። በቃ እንስሳ ይኖር ምድር ላይ ይኖር ነው የሚለው እኮ። ቆይ አንድ ጊዜ ከመፈጠራቸው በፊት በምድር ላይ እንደሚኖሩ ይናገራል ወይስ አይናገርም? ከመፈጠራቸው በፊት ዘፍጥረት 1:26 እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን አዳምጪኝሽ። እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር። ገብቶሻል? ገና ሳይፈጠሩ በፊት እንፍጠር እያለ ነው። ለምን ሲባል የባህር ዓሣዎችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ። ከዛስ ይሄን ዓላማ ከነገር ማለት በምድር ላይ እንዲኖሩ ነው። ምድርን እንዲመሩ እንዲያስተዳድሩ፣ በምድር ላይ የሚንቀሳቀሱትን ሁሉ እንዲገዙ። ይሄንን መጀመሪያ ዓላማው አዳምና ሔዋን ከመፈጠራቸው በፊት ይሄ ፕሮግራም ነበር አምላክ ዘንድ። ከዛ ቁጥር 27 ላይ ምን አለ? እግዚአብሔርም ሰውን በመልኩ ፈጠራል። ስለዚህ አስቀድሞ በገነት እንዲኖሩ ሳይሆን በምድር ላይ ህይወታቸው እንደሚሆን ነው እንትን ያለው ማለት የተፈጠሩት በምድር ላይ እንደሚኖሩ ነው። ምድርን እንዲገዙ ነው። አዎ አየሽ። ስለዚህ በገነት ዘላለም እንዲኖሩ ሳይሆን መጀመሪያው ነው የተፈጠሩት በምድር ላይ እንዲገዙ ነው። ስለዚህ አስቀድሞ አዳምና ሔዋን በገነት ዘላለም እንዲኖሩ ከዛ ሲሳሳቱ ስለወጡ ሳይሆን መጀመሪያው ነው አምላክ ዘንድ የሰው ልጅ መተካካት ወይም ደግሞ ይሄንን ምድር እንድንገዛ
በምድር ላይ እንደምንባዛ ነው እየነገረን ያለው ማለት ነው። ለኔ ደግሞ ምድር ላይ ገነት ምድር ላይ ናት አልኩ እኮ በእኔ አስተምሮት የተለየ አየር ላይ ወይም ሰማይ ላይ አይደለም፣ በቃ መሬት ላይ ነው ነው እኔ ለኔ እኔም ማቀው ይሄንን ነው። ገባኝ እኮ ታዲያ አልገባ ማለት ብዙ ተባዙ ብሎ ያለው የት ነው አውቅሻ? ኃጢአት ባይሰሩ ኖሮ እዛው ምድር ላይ ነበር፣ እዛው ገነት ላይ ነው የሚባዙት የነበረው። ኃጢአት ስለሰሩ ነው የወጡት። መውለድ እኮ ለምን ከመውለዳቸው በፊት ያ ቢሆን ኖሮ እኮ ፍሬውን ከመብላታቸው በፊት ይወጡ ነበረ። ፍሬውን ስለበሉ ነው እኮ ያስወጣቸው። ልክ አይደለሽም። እኔ ልክ ነኝ፣ አንተም እኮ በራስህ ልክ ነህ። እኔ ደግሞ በራሴ አስተምሮት ልክ ነኝ። አይደለም የተቸገርሽው ለምን መሰለሽ? ያዳግሽበት እምነት ስለሆነ ነው። እኔ አሁን አንድ ነገር ልንገርህ፣ የሁለታችንም ሃይማኖት ቆይ ልንገርህ እንዲህም አላቸው አይደለም አንድ አይደለም ነው የምልህ። አሁን አንተ ከኔ አንብበህ ነው እንጂ ስትከራከረኝ የራስህን አመለካከት አንተ ምድር ላይ አይደለም ገነት እያልክ እኔ ደግሞ ምድር ላይ ነው ገነት በክሩቤል ስለበሉ ፍሬውን አስወጣቸው እያልኩኝ እንዴት አንድ ላይ ያላልኩትን ነገር አልሽ ያልሽ በባይብል አስተምሮት ምድር ነው ገነት ያለው ምድር ላይ ነው እንደ ባይብል። አዎ አሁን እሱ አሁን ምን እያልኩ እንደሆነ ራሱ እየገባሽ አይደለም። ለዚህ ነው አሁን እንጂ እኔ የሆነ ነገር ስል ከኔ ተቃራኒ ነገር ለመፈለግ ሌላ ነገር ስታስብ አይደለም። እኔ ተቃራኒ አይደለም። እኔ እኮ እንዲገባኝ ነው የጠየቅኩት። ምንድን እኔ ቆይ አንድ ጊዜ ብቻ እሺ እንዲገባኝ የፈለግኩት እኔ አንድ ጥፋት ቅጣት እንዳለው ስለማምን እግዚአብሔር የመርህ አምላክ እንደሆነ ስለማምን እስከዛሬ አላቅም ነበረ። በሙስሊም እንዴት ነው ፍሬውን በልተው ምንድነው ውጤቱ? ትንሣኤስ ምን ተከፍሎ ነው? ፍጹም ሆኖ ነው አይደል አዳም ኃጢአት የሰራው? ፍጹም የሆነ ነገር ደግሞ ክፍያ አለው፣ ቤዛ አለው። ያንን እንዴት ነው ትንሣኤ የምታገኙት? በምንድን ነው ነው? ይሄንን ካልተስማማን ይሄ የተለያየ ከሆነኛ እምነታችን የተለያየ ስለሆነ መወያየት ከአንተ መጽሐፍ መወያየት አልችልም፣ እኔ ከኔ መጽሐፍ መወያየት አልችልም ማለት ነው። የተለያየ ነው የእስልምናና እኛ አዳም በሰራው ኃጢአት የኃጢአት ውርስ ወርሰናል ብለን ነው የምናምነው። አሁን ምን አለ መሰለሽ ምኞት ነው እያወራሽ ያለሽው። ምኞት አይደለም። የኃጢአት ደሞዝ ሞት ነው ብሏል መጽሐፍ ቅዱስ። ስለዚህ ያን ደሞዝ ነው እየከፈልን ያለ ነው። ኢየሱስ ክርስቶስ ግን መጥቶ ያን ዕዳ ከፍሎልናል። በቃ የኛ ምክንያታዊ ነው፣ በፕሪንሲፕል ነው። እግዚአብሔር ውሸታም ብሎ ሴጣን ዝም ብሎ ይቅርታ ብሎ ደግሞ ውሸታምነቱን ያረጋገጠ አምላክ ነው። ስለዚህ ውሸታም አለመሆኑን አረጋግጧል። ሞት አምጥቶብናል። የእነሱ መተላለፍ ነው። የኛ እምነት ሞት አምጥቷል። የእነ አዳም መተላለፍ ለእኛ ሞት አምጥቷል። ትንሣኤ ደግሞ የምናገኘው ኢየሱስ ክርስቶስ ባፈሰሰው ደም ነው። ዝም ብሎ በይቅርታ ትንሣኤ የለም። ለዛ እኮ ነው አሁን እኮ በእናንተ እምነት አምላክ እንዲሁ ዝም ብሎ ማረኝ ስትዩ አይምርም ነው አይደለ? ክርስቶስ ከሞተ ወዲህ በንስሐ ያዳ ደም ከፈሰሰልን ወዲህ ማረኝ በሚል በዚህኛው ግን ምህረት ዝም ብሎ በቀላል ውሸታም ነው ብሉና ምንም አትሆኑም ያላቸውን ሴጣን ይቅርታ ብቻ ብሎ አያልፍም እግዚአብሔር። በቃ ለእኛ እምነት ይሄ ነው። አሁን እኮ ለምን አትረጋጊም? ትንሽ ሙቀቱ ቀዝቀዝ እንዲልሽ አንድ ነገር ልንገርሽ። ይኸውልሽማ በእናንተ እምነት አምላክን ማረን ብለሽ ስትዩ ደም ካልፈሰሰ አይምርም ነው አይደለ እያልሽኝ ያለሽው? አላልኩም። አሁን ባለው በምህረት ዓመት አይደለም ያልኩ። የዛን ሰዓት በገነት በሰሩት ነገር ግን አረገ እኮ ማረን። እኛ ማረን ማንለው ዓለምን እንዲወዱ ውድ ልጁን ሳወራ ጮክ ብለሽ ስሜታዊ ሆንሽ። የጠየቀኝን ልመልስላ እንዴ? ለምን አንተ የኔን አምላክ ስህተተኛ ለማድረግ አይደለም እየሰራ ያለው አይደል እንዴ? እኔ እኮ ነገርኩ ምህረትን ሳንጠይቀው ልጁን ልኮ ውድ ልጁን ልኮ እኛ ሳንጠይቀው ዓለምን እንዲሁ ወዶ ውድ ልጁን ልኮ ምህረት እንድናገኝ አርጎናል። በቃ እኛ ጠይቀ ነው አይደለም፣ ራሱ ለዘላለም ስለፈጠረ ያን ዘላለም ለመመለስ ትንሣኤ እንድናገኝ ልጁን እንዲከፍል አርጓል። ምኞት ነው፣ ያንቺ ምኞት ነው። ምኞት አይደለም፣ መጽሐፌ የጻፈልኝን ነው። አሁን እስኪ አንድ ለምን መሰለሽ አንቺ አሁን ሁለት ነገር እየተመታተብሽ ነው። ብትረጋጊ ምንም አልተመታታብኝም። የሚጠቅምሽን ነገር እሰጥሻለሁ። እኔ ኮምፓራቲቭ ተማሪ ነኝ። ምናልባት
ከሰማሽ በኋላ ወይ ታነሻዋለሽ ወይ ትጠይዋለሽ። እኔ አይመለከተኝም። ገብተሻል? ያልኩሽ ያለሁት ግን ምንድነው መሰለሽ፣ በመሰረቱ አምላክ ማረ እንደናንተ አስተምሮት አምላክን ማረን ስትሉት የሚምር አምላክ አይደለም እያልሽኝ ነው? ይምራል። የአዳምን ኃጢአት ግን የአዳም ዘመን ግን እንደሱ አይደለም። ኢየሱስ ክርስቶስ ከሞተ በኋላ ደሙ ለሁሉ ስለሚበቃ ደሙ ስለፈሰሰልን መንፈስ ቅዱስን ከሰደበ ውጭ ሁሉም ምህረት ያገኛል። እሺ እንደዛ ካልሽኝ ደግሞ እንደዚህ እንምጣ፣ ችግር የለውም። አዳም ባጠፋ ሰዓት እስኪ ምንድን ነው የተከወነው? እስኪ ንገሪኝ። አዳምና ሔዋን ሲያጠፉ ምንድን ነው የተወሰነባቸው የተፈረደባቸው? ይኸውልህ አሁን እኔ በእኔ ነው የማውቀው፣ ስለ እናንተ አላውቅም። ፍሬውን በበላችሁ ፍሬውን አንተ እያነጻጸርክ ነዋ። ፍሬውን በበላችሁ ቀን እኔ ሴት ሲሰጠኝ ምን ተወሰነባቸው አልከኝ? የተወሰነባቸውን እኮ እየነገርኩ ነው እኮ ስላል አይደለም፣ እያነዛዘርኩ አይደለም፣ አንቺን ነው እየጠየቅኩሽ። እሺ እሱን ፍሬውን በበላችሁ ቀን ልንገር፣ ፍሬውን በበላችሁ ቀን በእርግጥ ትሞታላችሁ ብሏቸው ነበረ። ስለዚህ በእርግጥ ትሞታላችሁ ሲል የስጋ ሞት አይደለም የሞቱት፣ በቃ በመንፈስ ሞተዋል። ከኤደን ገነት ወጡ፣ ጥረግረ ብላለው ያን እንትን እየፈጸሙ ነው። ስለዚህ ልጆች እየወለዱ ትሞታላችሁ ነው ያለችው አይደለ? አዎ። ኦኬ፣ በበሉ ሰዓት ሞቱ እንዴ? በክርስቶስ ኢየሱስ እኛ ያላመን አሁንም ሙት ነው ብለን ነው የምናስበው፣ ስላልተቀበረ ነው እንዴ? በክርስቶስ ኢየሱስ ህይወትና ሞት በቃ ሙት ናቸው። በዛ ሰዓት ሙት ናቸው። አፈር አለመግባት እኮ አይደለም መሞት፣ ሙት ነበሩ። አዎ ምን ታደርጊያለሽ መሰለሽ? ግብረገብ የሚባል ነገር አለ። አንድ ሰው ሲያወራ ማዳመጥ፣ ሀሳቡን ተረድቶ ምላሽ መስጠት። ገብተሻል? እኩል ስላወራን አይሆንም። እግዚአብሔር ይህንን በበላችሁ ሰዓት እኮ ሙት ነበሩ፣ ወዲያው ሞቱ አልከኝ። አዎ ሙት ነበሩ አልኩ እኮ። መሞት እኮ መቀበር ብቻ አይደለም፣ ከአምላክ ህልውና መውጣትም መሞት ነው። በክርስቶስ ኢየሱስ ደም አለማመን ለእኛ ሞት ነው። እብልሽ እኔ ያንቺን ስብከት ሳይሆን እኔ ማወቅ የፈለግኩትን ነገር ስጠይቅሽ እኔ ማወቅ የፈለግኩትን ጥያቄ ላይ ቆመሽ መልሽልኝ እኮ። እኔ መጽሐፌ ላይ ስላለው ነው የሚመስኩልህ እኮ ያለውን እንደ ባይብል አስተምሮ ስንት አይነት ሞት አለ? የስጋ ሞት አለ፣ በመንፈስ ደግሞ መሞት አለ። ሌላስ? ለዘላለም ደግሞ ሞቶ መቅረት አለ፣ አለመነሳት፣ ትንሣኤ አለማግኘት አለ። ስለዚህ ልክ ነሽ። እንደ ባይብል 3 አይነት ሞት አለ። አካላዊ ሞት፣ መንፈሳዊ ሞት፣ ገሃነም የዘላለማዊ ሞት ስለሆነ 3ኛ ሞት ይባላል። 3 አይነት ሞት የሚባለው ይሄ ነው። ከ3ቱ መሞት በፊት ውስጥ አዳምና ሔዋን የሞቱት የትኛው ሞት ነው? የመንፈሳዊ ሞት። ጎበዝ፣ መንፈሳዊ ሞት ነው የሞቱት። ኦኬ እሺ። ኢየሱስ በምንድን ነው የሞተው? መንፈሳዊ ሞት ነው የሞተው ወይንስ አካላዊ ሞት ነው የሞተው? አካላዊ። ኦኬ፣ የተለያየ ነው ማለት ነው። እሺ ኦኬ። ግን እዛ አዳምና ሔዋን በሞቱ ሰዓት ለአዳምና ሔዋን ምን ብሏቸው ነበረ? ያዘዛቸው እግዚአብሔር ያዘዛቸው ትእዛዝ ነው። ምን ብሏቸው ነበር? አሁን በሰዓቱ ሰዓት ኦልሬዲ በአዳም ምክንያት የተረገመች ምድር አለች። እንደናንተ አስተምሩ ምድር ተረግማለች፣ ሴትም ተረግማለች። መረገም ማለት ፍጥዋ ምናምኗ ነው እንጂ እርግማን አይባልም። እሺ ያ እርግማን እኮ ነው። መጠርግማን እንዴ? ያው እያማጥን ነው እኮ። አዎ ልክ ነህ። እሺ እኮ ስለዚህ እርግማኑ አልለቀቀም አሁንም ድረስ አይደል? አዎ እርግማኑ አልጠፋም። እሺ አሁን ምን ታደርግልኛለሽ መሰለሽ? እግዚአብሔር አዳምና ሔዋን ኦልሬዲ ረገማቸው። ከዛ በኋላስ ማለት እንደሚምራቸው በምን ምሕረት እንደሚያገኙ ያውቃሉ
እርግማኑን እኮ አሁን አዎ ለምን አያውቁም? ይኸውልህ እርግማን ምድርን የረገመው ምድር በጥረት አይደለም። አዳምና ሔዋን ምህረት እንደሚያገኙ ያውቃሉ ወይንስ አያውቁ? ያውቃሉ። ወደ ምድር ሲባረሩ ማለት ያውቃሉ። ማስረጃሽ ምንድን ነው? ማስረጃ ያው በእነሱ ዘር እግዚአብሔር ቃል በገባው መሰረት በልጅ ልጅ በአብርሃም ዘር ተወለደና ኢየሱስ ክርስቶስ እዳችንን ከፈለ እኮ አይደለም። እዳችንን ከፈለ ሌላ ጉዳይ ነው። አዳምና ሔዋን ምህረት እንደሚያገኙ ያውቃሉ ወይ ስልሽ አዎ አልሽኝ። ማስረጃሽ ምንድን ነው የኔ ጥያቄ። እኔ እንግዲህ ከተጻፈው ውጪ ምንም እንትንም ልናገር የተጻፈው ምንድነው? ማስረጃሽ ነው። አሁን የተጻፈው ዓለምን እንዲወዱ አንድ ልጁን እንደሰጠኝ ነው። በቃ የተጻፈው አዳምና ሔዋን እኔም ውስጥ እንዳለ እነሱም ውስጥ ይኖራል ብዬ አስባለሁ። ዓለምን እንዲወዷል ለኔ ጥያቄ መልስ አይደለም። የኔ ጠየቅኩሽ ጥያቄ አዳምና ሔዋን ጥፋት እንዳጠፉ ከዛም ተረገሙ፣ ከዛ በኋላ ምህረት እንደሚያገኙ ያውቃሉ ወይስ አያውቁም ነው። እኔ ይሄ ተጽፎ አላየሁኝ። ያውቃሉ አያውቁም በግለሰብ ደረጃ አይደለም። እግዚአብሔር በግለሰብ ደረጃ አይደለም ምህረትን ለሰው ልጆች ነው የሰጠው። ግለሰብ እኮ አይደለም። አዳምና ሔዋን ብሎ ማለት እኮ ለሰው ልጆች እናትና አባት ናቸው። ግን ግለሰቦች ናቸው። ለሰው ልጅ በሙሉ ነው አባት እንዲሆኑ። ስለዚህ አዳምና ሔዋን ምህረት እንደሚያገኙ ያውቃሉ ወይም አያውቁም የሚል የተጻፈ ነገር የለም ማለት ነው። የለም። ከልጅ ልጅ ተወልጄ አድንሃለሁ የሚለው በእናንተ የለም ማለት ነው። እንዴ ለምን የለም? በልጅ ልጅ ተወልጄ ብሎ ከአብርሃም ዘር ተወልዶ ኢየሱስ ክርስቶስ አዳነን አይደል እንዴ? ኦኬ፣ የቱ ጋር ነው ከልጅ ልጅ ተወልጄ አድንሃለሁ ብሎ ያለው? አሁን ቦታው በትክክል አላውቅም፣ ግን ተወልዷል። መጽሐፍ ቅዱስ ለሌላ ጊዜ ስህተት ውስጥ እንዳትገቢ እህት፣ መጽሐፍ ቅዱስ ውስጥ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል የለም። እሺ፣ እንዴት ከዘፍጥረት ከዘፍጥረት እስከ ራዕየ ዮሐንስ ፈልገሽ ከልጅ ልጅ ተወልጄ አድንሃለሁ የሚል ለአዳም ቃል ኪዳን ገብቶለታል የሚለው ስብከት ላይ እኔም አንቺም እንሰማለን። ለአብርሃም ነው የገባው፣ ለአዳም አይደለም። ለአብርሃም ነው። እኔ አብርሃምን መች ጠየቅኩሽ? ለአዳም አይደለም የገባው። እኔ ለአዳም እኮ እንዴም ነካሽ? አዳም አሁን ይወቅ አይወቅ መዳኑን የተጻፈ ስለሌለ አላቅም። መጽሐፍ ቅዱስ ላይ እንዳልተጻፈ እርግጠኛ ነኝ። ኦኬ፣ ስለዚህ በቃ ለአዳም የገባለት የለም። ባላወቁት ነገር ነው ማለት ነው። አዳም ኦልሬዲ ፍጻሜያቸውን አያውቁም ማለት ነው አዳምና ሔዋን። እንደውም አንዳንድ አስተምሮት ፍጹም ሆኖ ኃጢአት ስለሰሩ እንደውም ትንሣኤም የላቸውም ተብሎ ሁለቱ አይነሱም በትንሣኤ ጊዜ ተብሎም ይታመናል። ለምን? ፍጹም በእጁን የሰራቸው ከሰው ልጅ አልተወለዱም፣ የወረሱት ኃጢአት የለም፣ ስለዚህ ትንሣኤም የላቸውም የሚል አስተምሮት አለ። እሱ ዝም ብሎ ወሬ ነው። ትንሣኤ የሚባለው ነገር ወሬ ላይሆን ይችላል። አሁን ግምት ነው። ግምትሽን ተይው። የመጽሐፍ ቅዱስ ሊቃውንት ናቸው ይሄን ሊቃውንት አይደሉም። መላምት ይባላል። ይሄ መላምት ነው። መላምትና ሊቃውንት ይለያያል። ለምን መሰለሽ? ትንሣኤ የሚባለው ነገር የሰው ልጅ ነው። በሰው ልጅ ላይ ትንሣኤ የሚባለው ነገር በቃ ትንሣኤ ከተባለ ሰው ሆኖ ማንኛውም ነገር ከሞተ በኋላ ይቀሰቀሳል። እንደዚህ ስለተፈጠሩ በዚህ መንገድ ስለተፈጠሩ በዚህ መንገድ የሚባል ነገር የለም። አምላክ መፍጠር በመቻሉ በተለያየ መንገድ ይፈጥራል። ይሄ የአምላክ ለኔ ደግሞ አንተ ዝም ብሎ ሊቀሰቀስ ይችላል። ለኔ ግን ዝም ብሎ አይቀሰቀስም። እዚህ ላይ እኮ እንለያያለን አልኩ። አይቀሰቀስም፣ መከፈል አለበት። የተሰራው ኃጢአት መከፈል አለ። እየሰማሽኝ ነው? እየሰማሁ ነው። እንደ አንተ ዝም ብሎ ይቀሰቀሳል ብለህ ተረት ብታወራልኝ እኔ እንዴት ሰማለሁ?
ዝም ብሎ ይቀሰቀሳል። ተረት ነው። ዝም ብሎ ይቀሰቀሳል። ተረት ከሆነብሽ አምላክሽ ላይ ነው ድንበር እያለፍሽ ያለሽ። አይ ተረት ነው አይልማ። ዝም ብሎ ቀሰቀሳለሁ አይልም። ልጁ የቀለም ትምህርት ተምረሻል። ኢየሱስ ክርስቶስ ለምን መምጣት አስፈለገው? ለምን መሞት አስፈለገው ታዲያ? ዝም ብሎ መቀስቀስ ከተቻለ ኢየሱስ የመጣው ለምንድን ነው? ዕዳ ሊከፍል። አምጪ ማስረጃ። አምጪ ማስረጃ። እንዴ ለምን ሞተ ታዲያ? ለምን ተሰቀለ? ማስረጃ አምጪ ያልኩሽ። ማስረጃ ዕዳ ሊከፍል የሚል ማስረጃ አምጪ። ማስረጃ መጽሐፍ ቅዱስ ውስጥ አነበዋለሁ። አንተም እያነበብከው አይደል? ሙሉ አዲስ ኪዳን ላይ አለ። አሁን ማስረጃ አምጪ። አሁን ዕዳ ሊከፍል ላልሽው አሁን ትጠብቀኛለህ? ላውጣ? አዎ ጠብቅሻለሁ። ለምን አንተ ለምን መጣ ታዲያ? ከሰማይ ለጉብኝት ነው የመጣው? ሰማይ ዕዳ ሊከፍል የሚል ማስረጃ ስጪኝ። አለ ማስረጃ ስጪኝ። አደራሽን ታዲያ ከኢየሱስ አስተምሮ እንዳይጋጭብሽ። ዕዳ ሊከፍል ነው የመጣው። ይሄ ምንም ጥርጥር የለውም። በቃ ለምን የሞተልን እኮ ዕዳ ሊከፍል ነው። በአዳም የመጣውን አዳም ፍጹም ሆኖ ያመጣውን ሞት ማስረጃውን ዕዳ ሊከፍል የሚል ማስረጃ ትሰጭኛለሽ። ግን አልኩሽ ከኢየሱስ አስተምህሮት ጋር እንዳይጋጭብሽ ነው። ምንም የሚጋጭ ነገር አላወጣም። እንዴ ይሄማ በቃ የእምነቴ ዋናው የዳንኩበት ዋናው ነገር ነው። እሺ አምጪ። ዕዳ ሊከፍል ባይሞትልኝ እኔ ትንሣኤ የለኝም፣ ሞቼ ነበር የምቀረው። እሺ ማስረጃ ብቻ አስጨንቆሽ። አሁን ገና ዕዳ ሊከፍል ብለሻል አይደል? ዕዳ ሊከፍል የሚል ማስረጃ ነው ፈልገው። አዎ የሞተልኝ የሞተልኝ ዕዳ ሊከፍል ነው። ኧረ አልሞተልሽም ላላ ብለሽ ገና አንቺ ትሞቻለሽ። ሞቶልኛል፣ ለእኔ ሞቶልኛል። ለአንተ ላይ ሞትልኝ ይችላል። ኧረ በጭራሽ እኔ እኮ ለእኔ ሞቶልኛል እኮ አልኩ። መብቴ እኮ ነው ይሄ። እግዚአብሔር የመርህ አምላክ ነው። ዝም ብሎ ያን ሽፍት አላደርግም። ማስረጃውን ብቻ ነው ፈልገው። ሽፍት አላደርግም። ሀሳብ ሽፍት አላደርግም። ዕዳ ሊከፍል ነው የመጣው የሚል ማስረጃ ሊንዳ ተኝታ ይሆናል። እሺ ይኸውልህ ኤፌሶን 1:7 መጽሐፍ ቅዱስ አጠገብህ አለ። በቃል ያውቀዋለሁ። ሀሳቡን ንገሪኝ። እሺ ኤፌሶን 1:7 በተትረፈረፈ ጸጋው መሰረት በልጁ ደም አማካኝነት ቤዛውን በመክፈሉ ነፃ ወጥተናል ይላል። ቆይ ኤፌሶን 1:7 እንደዛ ነው የሚለው። ይቅርታ አግኝተናል። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። አዎ ደም ታዲያ ምንድን ነው? ስርየት ምንድን ነው? ዋጋ ሊከፍል ነው የመጣው የሚለው የቱ ጋር ነው እንዴ? በደሙ ካለ ደም እኮ ፈሰሰ። ይቅርታ አግኝተናል ካለ ለበደላችን ይቅርታ አግኝተናል ካለ በደላችንን በዛ ነው ይቅርታ የተባልነው እንጂ ዝም ብሎ ያዘዘውን ትእዛዝ ትቶ ይቅርታ ብቻ ስላሉ ፍሬውን የሚያህል አትብ ሁሉ ተሰጥቷቸው የበሉትን ፍሬ ትቶ ዝም ብሎ ቀስቅሶ የሚያስነሳ አምላክ የለንም። ይኸው አሁን ሳገኝልህ ቃል በቃል በደል ትላለህ። በተትረፈረፈ ጸጋው አነበብከው እኮ ራስህ አይደለም። ስርዓት ይኖርሽ። ግብረ ገብ የሚባል ይሄ ስርዓት አለኝ። ለምን ስርዓት የሌለኝ? ለማጣመም እንደውም አትከራከሩ ነው የሚለው እኮ። ለማጣመም ነው አንተ የመጣኸው። ስለዚህ ለማጣመም ከመጣ ሰው ጋር እኔ መከራከርም አያስፈልግም። አሳየው በቃ። ይሄ 100 ጊዜ አሁን እኮ ጊዜ ስለሌለኝ እንጂ 100 ጊዜ አዲስ ኪዳን ላይ ተጽፎልናል። በኢየሱስ ክርስቶስ ደም እንደ ነፃ እንደወጣን ማንም ክርስቲያን ያምናል። ኦርቶዶክስም ያምናል፣ ካቶሊክም ያምናል፣ ፕሮቴስታንትም ያምናል። የመስቀሉ ስራ እኛ አጣላንም። በመስቀሉ ለተከፈለልን ዕዳ እናምናለን። ኧረ ትጣላላችሁ፣ እሱ ሌላ ጉዳይ ነው። ፖይንት በሌላ ጉዳይ ልንጣላ እንችላለን። በደሙ በመስቀሉ ጉዳይ ግን አንድ ነን። በፈሰሰልን ደም አንጣላም። በፈሰሰልን ደም አንድ ነን። አንዴ ሙቀትሽን አንዴ ቀዝቀዝ አድርጊው ላውጣልሽ።
ኢየሱስ በቃ ቻው ቻው ቻው። ኢየሱስ ኃጢአት መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው ያለው። የሚጋጨውን ላመጣባት ነበር እንጂ ሙቀታችሁን ነው የማበርደው። በነገራችን ላይ ሙቀታችሁን ቀስ እያረኩ ምዕራፍና አንቀጽ እየጠቀስኩ ማለት ነው። ቀስ ነው ማረጋችሁ፣ እንዲብርድ ቀዝቀዝ ነው ማረጋችሁ። ግላችሁ ብትመጡ ራሱ አቀዘቅዛችኋል። እንጣላም ኢየሱስ አብ ነው ከሚሉት ጋር አትጣሉ፣ በሌላ ነገር እንጣላለን ትላላችሁ። ወላሂ አትጣሉ።